የፕሮግራም ተከታታዮች እነዚህን ጊደሮች ለደንበኞቼ ከወደ ሆለታ የመጣ ደንበኛዬ ነው። በርካታ ጊደሮችን ወደ 15 የሚደርሱ እገዛለሁ ስላለ የምንገዛቸውን አሳያችኋለሁ። እነዚህ ጊደሮች እንደምታዩቸው የሆልስቲን ፍሪጂያን ዝርያ ናቸው። እዚህም ተኝተዋል። እርግዝናቸው ምን ይመስላል እናያቸዋለን በሙሉ። ይሄ ግቢ ማረፊያ ግቢ ነው። ከእነዚህ አሁን የጀርሲ ዝርያ የሚባሉ ናቸው። ቁመቷ አጠር ትላለች። ጥሩ ወፍራም ወተት አላቸው። ይቺ በጣም ቆንጆ የወተት ላሞች ናቸው። እነዚህን አሁን ስናይ ምን ይመስላል ጤናቸው፣ እርግዝናቸው ብዙ ነገሮችን እናያለን። የስንት ወር ናቸው ገብተን በደንብ ፓልፔት አድርገን ነው የምናረጋግጠው። በባህሪያቸው በጣም ለማዳ ጥሩ የወተት ላም ዝርያዎች ናቸው። ሁልጊዜ የወተት ላሞችን ስንገዛ የመጀመሪያው ስራችን በተለያየ ፕሮግራም ላይ እንደነገርኳችሁ የጤናቸው ሁኔታና በትክክል የሆልስቲን ፍሪጂያን ናቸው ወይ የሚለው ትልቁ እና የመጀመሪያው ስራ ነው የምንሰራ። ከዛ ደግሞ የስንት ወር ናቸው፣ ከዛ ደግሞ ታሪካቸው፣ ምን በሽታ ታሞ ነበር፣ ምን ሕክምና ተሰጣቸው፣ በተለይ ይሄ ሚልክ ፌቨር ወይም ደግሞ የካልሲየም ዲፊሽንሲ እጥረቱ በሽታው ተከስቶባቸው አለባቸው ወይ፣ ያላቸው የጤና ስታተስ ምን ይመስላል፣ የጤና ፋይላቸው በሙሉ የስንት ወር እርጉዝ ናቸው፣ ምን ዘር ነው የተሰጣቸው፣ እነዚህም በሙሉ በደንብ እናያለን ማለት ነው። ስለዚህ ሁሉንም ነው የምናያቸው። ይቺ የመጀመሪያ ደንበኛ የመረጣት ይቺ ናት። ቀጥላ ደግሞ ይቺን መርጧታል። ቀጥላ ያቺ ተመርጣለች። እነዚህ ሶስቱን መርጠናቸዋል። አሁን የመጀመሪያ ስራ የምንሰራው የስንት ወር ናቸው፣ እርግዝናቸው በትክክል ነው ወይ፣ እነዚህን አልፈናቸዋል። ትንሽ ደንበኛ ያልወደዳቸውም እጅግ በጣም ትልቅ እርባታ ያለው አርቢ ነው። ስለዚህ የመረጣቸው ደግሞ እዚህ ጋር ያሉትን ነው። እነዚህን እያሳየኝ ነው። ደንበኛ ባለው መሰረት የሱን እንትን እላለሁ ከተላለሁ። እነዚህ የሆልስቲን ፍሪጂያኖች እንደምታያቸው ጡታቸው ላይ ቁስል የላቸውም፣ ጤናማ ናቸው። ያተነፋፈስ ስርዓታቸው ሊፍኖዳቸው አላበጠም። እዚህ ጋር ደግሞ ያለችው ልጅም በጣም ጥሩ። እንግዲህ የወተት ላሞችን ስንመርጥ መጀመሪያ ደንበኞች ምንድነው የሚፈልጉት ነው። ስራችን ደንበኞቼ የሚፈልጉትን ነው ማረጋግጠው። ደንበኞቼን ካረጋገጥኩ በኋላ ነው ወደ ስራ የምገባው። ከዛ በኋላ እነዚህ ጤናማ ዘሮች ናቸው፣ በትክክል ተላላፊ በሽታ አለባቸው ወይ፣ ከዛ ደግሞ የተሰጣቸው ዘር ምን ይመስላል፣ ምን ፋይል ምን ሕክምና ተሰጥቷቸዋል፣ አሁን ቁጥር አላት፣ ምን ወስዳለች፣ ይሄን በሙሉ እናያለን። እነዚህኞቹን ብዙ አልፈለጋቸውም እሱ። እኔም ወረድ አድርጊያቸዋለሁ። ለምን ሰውነቷ ትንሽ አነስ አለብኝ። ሌላው የጡቶቿ ሳይዝ በጣም አጫጭር ናቸው። ከሳ ስላለችብኝ ነው። 15 ነው የምንገዛው አንዴ። ይቺም እድሜዋ ትንሽ ገፋ ብሎ ነው ዘር የያዘችው። ይቺኛዋን ግን ፈልገናታል። የጀርሲ ዝርያ ናት፣ ጥሩ ናት፣ አጠር ብትልም። ሌሎቹ የመረጥናቸው እነዚህን ይመስላሉ። እንደምታያቸው እነዚህ የሆልስቲን ፍሪጂያኖች ሽንጣቸው ረዣዥሞች ናቸው። የአጥንት አቀማመጣቸው ቁስል የላቸውም። እዚህ ጋርም ያለችውን በጣም ወድጃታለሁ። ሌሎችም እንመርጣለን። በአጠቃላይ የምንመርጠው 14 ጊደሮች እንዴት እንመርጣለን። ይቺ ነጯም እንደምታዩት በጣም ለመውለድ ቀርባለች፣ ጥሩ ናት። ይችኛዋም እንደዚሁ ወድጃቸዋለሁ። እነዚህንም ያላቸው ደግሞ ፋይላቸው ምን ይመስላል፣ ታሪካቸው ምን ይመስላል በደንብ እናስተውላለን ማለት ነው። እንግዲህ እዚህ ላይ የምናየው ወደኛ ማዕከል ስትመጡ እጅግ በጣም ጥንቃቄ በተሞላው ነው የወተት ላሞችን የምንነግራችሁ። ተሳስታችሁ የተጎዱ እንዳትገዙ። አሁን እቺ ትንሽ እድሜዋ ገፋ ብሏል፣ ተጎድታለች፣ አልፈለግናትም። እንደ ሶስተኛ ደረጃ ነው ያየናት። ስለዚህ የመረጥናቸው እነዚህን ይመስላሉ። ቀጥለን ደግሞ እናያለን ማለት ነው በደንብ። እስቲ እዛ ውስጥ ደግሞ ያሉ አሉ፣ እነሱንም እናያለን ማለት ነው። ታደግን በኋላ ላሟ መቼ ነው ዘር የምትይዘው? ለምንድነው ቶሎ ዘር ያልያዘችው? የተሰጣት ምግብን በአግባቡ ትበላለች ወይ? ጨርሳለች ወይ? የተሰጣት ለምንድነው ያልጨረሰችው? ወሊድ አንዳንድ ጊዜ ከ9 ወር ከ10 ቀን ረዝመው ማህፀናቸው ውስጥ ጥጃዎች ዘግይተው የሚወለዱ አሉ። ያ ደግሞ ከፍተኛ ሌላ ችግር ነው። ብዙ ጊዜ በተለያዩ ቀዶ ጥገናዎች ይሰራሉ። ግን ያ ነገር እንዳይከሰት ምን መስራት አለብን? አብዛኛው ጊዜ በጣም ትኩረት መስጠት ያለብን ሕክምና ናቸው። ጊዜ ወቅትን ሰዓትን የጠበቁ የወተት ላሞችን የሕክምና ክትትል ካላደረግን ስራችን ይስተጓጎላልና በአብዛኛው ጊዜ የምናተኩረው በተለይ ከተዛማች በሽታ ነፃ እንዲሆኑ የሕክምና ክትትል፣ የአመጋገብ ክትትል፣ የዘር አሰጣጥ ክትትል ፋይል ሊኖራቸው ይገባል። አንዲት የወተት ላም ከተወለደች በስንት ጊዜዋ የኮርማ ፍላጎትን አነሳች? በትክክል ዘር ይዛለች ወይ? ዘር ስትይዝ የጡቶቿ እድገቶች በትክክል ናቸው ወይ? ከዛ ደግሞ
ከወለደችስ በኋላ ጤናማ ሂደት ነው ያላት ወይስ ታምጣለች? የማህፀን መውጣት አለ? ዘር አልይ ያለችበት ምክንያት ምንድነው? ለምንድነው የዘገየችው? ይሄ በደንብ መታወቅ አለበት። አለበለዚያ እርባታችን ውጤታማ አይሆንም። ብዙ በርካታ ሰዎች ላሞች አሏቸው፣ ግን የወተት ምርታቸው አናሳ ነው። ለምንድነው የወተት ምርታቸው አናሳ የሆነው? መዥገር ወለድ በሽታዎች ያጠቋቸዋል። ላሞች የሚተኙበት ቦታ ጥሩና ነፋሻማ መሆን አለበት። ላሞች ከጠዋቱ ፕሮግራም ላይ ወጥተው በምግብ ላይ የማያገኟቸው በርካታ ንጥረ ነገሮች፣ ቫይታሚኖች ወጥተው ከፀሐይ ብርሃን ሊያገኙ ይገባል። የፀሐይ ብርሃን ላይ ከምግብ የማይገኙ በርካታ ጠቃሚ ለሰውነት ለበሽታ መከላከል ለአጥንት ጥንካሬ የሚጠቅሙ በተፈጥሮ የሚያገኟቸው ነገሮች አሉ። እነዚህ ከምግብ አይገኙም፣ በተፈጥሮ ነው ያሉት። ስለዚህ አውጥተናቸው ፀሐይ በደንብ ልናሞቃቸው ይገባል። ያ ማለት ግን ምንድነው ቀን ሙሉ ፀሐይ ላይ እናርጋቸው ማለት ሳይሆን በቂ ሰዓት መሞቅ አለባቸው። ይሄና ተዛማች ነገሮችን ለማግኘት ወደኛ የስልጠና ማዕከል ብትመጡ ስለ ወተት ላሞች እንክብካቤና ክትትል ምርት እንዲጨምሩ ምን መስጠት አለብን፣ አመጋገባችን ምን ይመስላል፣ ውጤታቸው የተሻለ እንዲሆኑ ከኛ ጋር ረጅም ጊዜ 12 ዓመት 14 ዓመት እንዲኖሩ ምን አይነት የሕክምና ክትትል ምን አይነት የአመጋገብ ስርዓት እንከተላለን የሚለውን ወደኛ ማዕከል ብትመጡ ለሚቀጥሉት 4 ቀን የምንሰጠው ስልጠና ስላለ በዛ ስልጠና ላይ የተሻሉ ነገሮችን ማግኘት የተሻሉ ነገሮችን ግንዛቤ መውሰድ ይቻላል። የኛ ስልጠና የራሱ ማኑዋል አለው። ያ ማኑዋል ስለ በሽታ፣ ስለ ክትባት፣ ስለ አመጋገብ፣ ስለ እርባታ ሂደት፣ ስለ ጥጃ እርባታ፣ ጥጃዎች ከተወለዱ በኋላ ለምንድን ነው ቶሎ ቶሎ የሚሞቱት? ምን በሽታ ነው ጥጃዎችን የሚያጠቃቸው? ላሞች በሚወልዱበት ጊዜ ምን አይነት እገዛ ማድረግ አለብን? ላሞች ከመወለዳቸው በፊትና ከወለዱ በኋላ የአመጋገብ ሁኔታችን ምን ይመስላል? በአብዛኛው በምን የበለጸገ ምግብ ነው አንዲት ላም ከመውለዷ በፊት ወይም ደግሞ ለመውለድ ስትቃረብ መስጠት ያለብን? ብዙ ጊዜ እንደምታውቁት የተለያዩ የጤና እንከኖች ይከሰታሉ ላሞቹ ሲወልዱ። እንደነዚህ አይነት የበሽታ እንከኖች እንዳይከሰቱ አመጋገብ ላይ ነው በጣም ትኩረት አድርገን መስጠት ያለብን። አመጋገብ ማለት ብዛት ያለው ምግብ መስጠት ሳይሆን ትንሽ ምግብ ግን ብዙ ንጥረ ነገር ይዘት ያለው መመገባል። ያለ ምንድነው የአጥንታቸው ሁኔታ ጠንካራ እንዲሆኑ ያደርጋል። በሽታ ቢመጣ እንኳን መከላከል እንዲችሉ ያደርጋቸዋል። ሰውነታቸው በደንብ የዳበረ ነው በሽታን ለመከላከል። ምክንያቱም የሰጠናቸው ምግብ በቂ ስለሆነ ሲወልዱ በደንብ ጥሩ ርብራብ ማድረግ መቻል አለብን። የሚተኙበት ቦታ ላይ ምንም አይነት ነገሮች፣ ብረቶች፣ እንጨቶች እንዳይኖሩ መጠንቀቅ አለብን። የሚበሉት ምግብ ላይ ብዙ ነገሮችን ጥንቃቄ ማድረግ አለብን። ይሄ ጥቅሙ ለምንድን ነው? የስራን ውጤታማነት የምንመዝነው በዚህ ስለሆነ ነው። ስለዚህ ሁልጊዜ ላሞችን ተኝተው ሲነሱ አካባቢያቸውን ንጹህ ነው ማየት አለብን፣ ማጽዳት አለብን። ግታቸውን፣ ጡታቸውን እንጨቶች እንዳይመቷቸው፣ ብረቶች እንዳይመቷቸው በደንብ ማየት አለብን። የበሉትን ምግብ በደንብ ጨርሰዋል፣ ፈሳሽ አላቸው ከመራቢያ አካላቸው። የኮርማ ፍላጎት ከወለዱ በኋላ በ45 ቀን እስከ 2 ወር ወይም እስከ 3 ወር ከፍተኛ ማሳየት አለባቸው። ለምንድን ነው የኮርማ ፍላጎትን ያላሳዩት? ዘር ይዘዋል፣ በደንብ መታወቅ አለበት። ጡታቸው አካባቢ ላይ መዥገር ወለድ በሽታዎች እንዳይኖሩ መጠንቀቅ አለብን። መዥገር ወለድ በሽታዎች ብዙ ጊዜ የደም ማነስን ያመጣሉ። የደም ማነስ ደግሞ የጉልበት መድከም ነው። የጉልበት መድከም ደግሞ በሽታን የመከላከል አቅምን ስለሚቀንስ ለተለያዩ በሽታ ሊጠቁብን ስለሚችሉ እዛ ላይም ፎከስ አድርገን ብዙ ትኩረት መሰጠን ማየት መከታተል አለብን። እርባታ ማለት በጣም ከፍተኛ ስራ ነው፣ አድካሚ ስራ ነው። ግን በደንብ ከያዝነው ቶሎ ወደ ውጤት ይመጣል። ስለዚህ በአቅራቢያችን ካሉ የሕክምና ባለሙያዎች ጋር መስራት አለብን። ይችላል። ለምንድነው ጸጉሯ የቆመው? ምንድነው ምክንያቱ ጸጉሯ ሊቆምበት የቻለው? ምን አይነት የውስጥ ጥገኛ ማስወገጃ መድኃኒቶችን መስጠት አለብን? ምን አይነት በፈሳሽ መልክ ቫይታሚኖችን መስጠት አለብን? ምን አይነት ጤና ማደሪያዋ ያለችበት ውሃ ይዘት በሰውነቷ ውስጥ ያሉት የፈሳሽ መጠን መቀነስ እንደዚህ አይነት ከፍተኛ ድርቀትን ያመጣል። ስለዚህ በዛ በሽታ እንዳትጠቃ ክትትል ማድረግ አለብን። በተለይ ደግሞ ተዛማች የምንላቸው በሽታዎች እንደ ቲቪ ብዙ ጊዜ ደጋግሜ የምነግረው እነዚህ በሰው ላይ ጠንቅ ስለሚያመጡ ከነዚህ አይነት በሽታ እንዲጠበቁ በማለት ነውና እንደ ቲቪ እና እንዲሁም ደግሞ ብሩሴሎሲስ እነዚህ በጣም አደገኛ በሽታዎች ናቸው። በእርባታ ላይ ብዙ ጊዜ የከብቶችን መካንነትን ያመጣሉ። ሰው ላይ መካንነትን ስለሚያመጡ በጣም መጠንቀቅ አለብን። የላሞች ባህሪ መቀየር፣ እብድ ውሻ በሽታ ተለክፈው ከሆነ ያንን በደንብ ማየት አለብን። የተለያዩ ወረርሽኞች እንዳይመጡ ቀድመን የሕክምና ክትትል ቀድመን የክትባት ስራ መስራት መቻል አለብን። ይህን ስንሰራ ነው እርባታችን ውጤታማ እና የተሻለ ምርት ማግኘት የምንችለው እንጂ ከብቶች ስላሉ ውጤታማ አንሆንም። ስለዚህ በደንብ ለመከታተል ወደኛ ማዕከል መጣችሁ እንድትከታተሉ በአክብሮት ጋብዛለሁ። ኃይሉ ነኝ።
ሳታኪም ኤኒ ጥያቄዎች ካላችሁ ደውሉልኝ። እንዲሁም ደግሞ በቲክቶክ ቻናሌ ላይ ኃይሉ ቤት በሚለው ታገኙኛላችሁ። መልካም ጊዜ። እነዚህ የአይሪሽ ዝርያዎች እንዴት ያሉ ናቸው? ምንድናቸው አይሪሾች? እስኪ እናያቸው። አይሪሾች በአብዛኛው ወደ አውሮፓ አካባቢ ካናዳ፣ እንግሊዝ፣ ስዊድን፣ ቡልጋሪያ፣ ጀርመን የሚገኙ የወተት ላም ዝርያዎች ናቸውና ጥሩ ተመራጭ የወተት ዝርያዎች ናቸው። ስለዚህ ስንገዛቸው እነዚህን የወተት ላሞች መግዛት መቻል አለብን። እርባታችን ውስጥ የሁሉም ዘር ውህደት አስፈላጊ ነው። ያን ካላደረግን እርባታችን ውጤታማ አይሆንም። ከእያንዳንዱ የራሱ ዝርያ ላይ የተለያዩ ነገሮችን እናገኛለን። ያ ማለት ምንድነው? አንዳንድ ዘሮች ቶሎ በበሽታ የሚጠቋሉ፣ አንዳንዶች ደግሞ ቶሎ በሽታ የማይጠቋሉ። ስለዚህ በበሽታ የሚጠቁት ለምንድን ነው? ቅድም እንዳልኳችሁ የምግብ እጥረት ነው? በአካባቢ ላይ የሚከሰቱ ተደጋጋሚ በሽታዎች ስላሉ ነው? ወይስ ደግሞ በቂ ሕክምናና በቂ የክትባት አገልግሎት ስለማይሰጣቸው ነው? እንደዚህ ነገሮች በደንብ ማየት አለብን። የወተት ላሞች በረጅም ጊዜ ከኛ ጋር በሚኖሩበት ወቅት የተለያዩ በሽታዎች ያጠቋቸዋል። በተደጋጋሚ ስለ በሽታ የማወራው ምንድነው? እንደ ሐኪም ነው የማወራው። ምክንያቱም ስራዬ ሕክምና እስከሆነ ድረስ እዛ ላይ ነው ትኩረት ማድረግ ያለብኝ። ከዛ ተጨማሪ ምንድነው ብዙ ጊዜ ሕክምና ላይ ትኩረት ካላደረግን ውጤታቸው ይወርዳል፣ የወተት ምርታቸው ይቀንሳል፣ ዘር በተደጋጋሚ አይዙም። ስለዚህ ዘር ሳይዙ ሲቀሩ ለምንድን ነው ያልያዙት ብለን ማሰብ አለብን። የፓራሳይት ችግር ነው፣ በቫይረስ አማካኝነት የሚመጣ የበሽታ ችግር ነው፣ የአመጋገብ ችግር ነው። ብዙ ጊዜ መኖዋችን ላይ ያሉት የንጥረ ነገሮች ማነስ ችግር ነው። ይህንን በደንብ ማየት አለብን። ብዙ ጊዜ የንጥረ ነገሮች መጉደል ላሞች ብቁ ዘር እንዳይዙ ወይም ደግሞ ዘግይተው ዘር እንዲይዙ ምክንያት ይሆናሉ። ስለዚህ ሁልጊዜ ምንድነው መጠንቀቅ ያለብን? አመጋገባችን ላይ በጣም ጥሩ መኖችን መስጠት አለብን። የፈለገ መኖ ቢወደድም ውጤቱ የሚኖረው ከላሞች ነው። አሁን ላም ለምሳሌ ከወለደች ወደ 3 ሳምንቷ ሰውነቷ ታያታላችሁ፣ ከሳ ብላለች፣ ምርቷ በጣም ወርዷል። አሁን እቺን ወስደን ወደ ነበርሽበት እስክትመጣ ድረስ በጣም አድካሚ ስራ ነው የምትጠይቀው። ስለዚህ ሁልጊዜ ምን መስጠት አለብን? አመጋገብ ላይ ትኩረት ማድረግ አለብን። በካልሲየም ይዘቱ ከፍ ያለ፣ በካርቦሃይድሬት ይዘቱ ከፍ ያለ፣ በፕሮቲን ይዘታቸው ከፍ ያሉ መኖችን ይሄ ብዙ ጊዜ መኗቸው ላይ የተፈጨ አጥንት ያንሳል፣ የተፈጨ አሳ መኗቸው ላይ ይገባል። ያ ነገር መጉደል አለ። ብዙ ጊዜ ከውጭ የሚመጡ የእንስሳት መኖ የወተት ምርታቸው እንዲጨምር የሚያደርጉ ፕሪሚክስ የምንላቸው ከምግብ ጋር የሚቀላቀሉ ንጥረ ነገሮች አሉ። የነዚያ ነገሮች ማነስ ላሞች ምግባቸውን ይበላሉ፣ ግን ውጤታማ አይሆኑም። የፈለጉትን ያህል ውጤት አይሰጡንም። በተደጋጋሚ በተለያየ በሽታ ይጠቃሉ፣ ዘርን ያዳግማሉ። ለምንድን ነው ዘር የሚያዳግሙት ብለን ማየት አለብን እንጂ ላሞቹ እኛ ጋር ስላሉ ምግብ ስለበሉ የግዴታ ዘር መያዝ አለባቸው ወይም ደግሞ ዘር ስለያዙ 9 ወር ሙሉ አርግዘው መስጠት አለብን ማለት አይደለም። አንዳንድ ጊዜ ሊያስወርዳቸው ይችላል። ለምንድን ነው ሊያስወርዳቸው የቻለው? ምንድን ነው ምክንያቱ? ካለን የሕክምና ባለሙያ ጋር በደንብ መነጋገር መቻል አለብን። መቼ ዘር ተሰጣቸው? ከአስወርዷቸው እስከሆነ ምንድን ነው ምክንያቱ? ካስወረዳቸው በኋላ ድጋሚ ዘር አንስተዋል። ዘር ግን ካነሱ በኋላ ዘር አልይዝም ያሉት ለምንድን ነው? የሕክምና ክትትሎች በሰውነታቸው ውስጥ ያሉትን ተህዋሲያን የማጥፋት ሂደት ተደጋጋሚ ፋይል ሊኖራቸው ይገባል። አንድ ላም መቼ ወለደች? የጥጃዋ ሁኔታ ምን ይመስላል? ምን ያህል ወተት አላት? ምጥን መኖን ስናበላት ምርቷ ጨመረ ወይስ አልጨመረም? ለምንድን ነው ያልጨመረው? የጡቷ ችግር አለ? 4 ጡቶቿ ንጹዎች አይደሉም? የሚሉትን በደንብ ማየት፣ በደንብ መገንዘብ፣ በደንብ መረዳት አለብን። ይሄን ካላደረግን ፋርማችን ውጤታማ አይሆንም። ከብት ስለበዛ የመኖ ወጪ ይበዛል እንጂ ምርት አይጨምርልንም። ስለዚህ እዚህ ላይ ትኩረት ካደረግን ገንዘባችን በቀላሉ ይመለሳል፣ ቶሎ ወደ ስራ እንገባለን፣ ውጤታማ እንሆናለን ለማለት ፈልጌ ነው። ኳቹ አሁንም ያለነው ገና እየመረጥን ነው። ምን ይመስላል ውጤቱን ደግሞ አብረን ነው። እዚህ ጋርም ያሉት እንደዚሁ የሆሊስቲን ፍሪዥያን የወተት ዝርያ ላሞች ናቸው። ለበርካታ ሰዎች በጣም በጥንቃቄ ነው ስመርጥ ሙያዬን መሰረት ያደረገ ነው። ስለዚህ የምንገዛቸው ላሞች ምንም አይነት ቁስል፣ ምንም አይነት የመተንፈሻ ችግር የሌለባቸው፣ ከዚህ በፊት በካልሲየም እጥረት ያልተጠቁ፣ የጡታቸው አቀማመጥ እኩል የሆነ እቺም በጣም ቆንጆ ላም ናት። የመረጥናት አንዷ ይቺ ናት። እንግዲህ የመረጥናቸው በሙሉ ጥሩ መተውልናል። በአጠቃላይ የመረጥናቸው ወደ 9 ናቸው። እነዚህ ሁለቱን አልፈልግናቸውም ቀድሜ እንደነገርኳችሁ። እዛ ጋር ግን ያሉ አሉ። እሱ በጣም ፈልጋለሁ። ለምንድን ነው ደጋግሜ የማሳያችሁ? ስንመርጥ ምን አይነት ነው መሰረታችን ምንድን ነው ዋናው ነው። ስለዚህ ግታችሁ ላይ ደግሞ ምንም አይነት መሽገር አለመኖሩን በደንብ እናያለን፣ እንከታተላለን። ይቺም እንደዚሁ ጥሩ እያመነዘረች ነው።
በጣም ንቁ ናቸው። እንደነዚህ አይነት የወለፊት ፍሪጂያኖች ሰውነታቸው በጣም ያልተጎዳ ስናልባቸው የማይራገጡ ጤናማ የሆኑትን መምረጥ ያለብን የምለው ለዚህ ነው። ስለዚህ ወደኛ ማዕከል ስትመጡ በርካታ ላሞችን በጥንቃቄ እንመርጣለን፣ በጥንቃቄ እናግዛቸዋለን። መተንም ደግሞ የምክር አገልግሎት፣ የተለያዩ ስልጠናዎችን ለእናንተ እንሰጣለን። ኃይሉ ነኝ። ወደኛ ማዕከል ስትመጡ ለሚቀጥሉት 4 ቀን ስለ ወተት ላሞች እንክብካቤ፣ ክትትል፣ አመጋገቡ ሁኔታ፣ ጥጃዎች እንዴት ያድጋሉ፣ ጥጃዎችን እንዴት እንመግባቸዋለን፣ ምን እናበላቸዋለን፣ ምን እናጠጣቸዋለን፣ የሚሰጣቸው ሕክምና ምን ይመስላል፣ እርባታ መሰረት ያደረገ ስራ ነው የምንሰራው። እጅግ በጣም በርካታ ዓመታትን በግብርና ሚኒስቴር ሰርቻለሁ። ስለዚህ ራሴ ያዘጋጀሁት የስልጠና ማንዋል አለ። ያንንም ስልጠና የመጣችሁ መከታተል ትችላላችሁ። የእኛ ስልጠና ለሚቀጥሉት 4 ቀን ይቆያል። 3 ቀን ቲዎሪ፣ 4ኛ ቀኑ ተግባር ነው። ስለዚህ ላሞችን ምን መሰረት ላይ አድርገን ነው የምንመርጠው? የወተት ምርታቸው የተሻለ እንዲሆን ምን አይነት የአመጋገብ ስርዓት እንከተላለን? የጤና አጠባበቃቸው ምን ይመስላል? የጥጆቹ ሞት ለመቀነስ የወደፊት ትልቁ የእርባታ ሴንተር ጥጆች ናቸው። ስለዚህ ሞት እንዳይከሰት ምን አይነት ጥንቃቄ ማድረግ አለብን? እነዚህ በጣም አስፈላጊና በጣም ወሳኝ ናቸው። እዚህ ላይ መሰረት ያደረገ የተለያዩ ስልጠናዎችን ስለምንሰጥ መጥታችሁ ወደ ማዕከላችን ስልጠና እንድትሰለጥኑ በዚህ አጋጣሚ ለመጋበዝ ነው። እንግዲህ አሰራራችን ምን ይመስላል? ከእናንተ በርካታ ነገሮችን እንወስዳለን። አንዳንድ ጥያቄዎች ካላችሁ ታች ጻፉልኝ።